እንደምመክራችሁ ነገር በፍጹም ከቤተሰባችሁ ቤት እንዳትወጡ። የእውነቴን ነው የምላችሁ፣ በፍጹም እንዳትወጡ። አይ ከቤተሰቦቼ ቤት ወጥቼ መኖር ከጀመርኩኝ 2 ዓመት ሆኖኛል። ግን አንደኛ በህይወቴ ውስጥ ድሮ ሳስብ በፍጹም መቀጠር የሚባለውን ነገር አልወደውም ነበር። በፍጹም መቀጠር የሚባለውን ነገር አልፈልገውም ነበር። ምክንያቱም እኔ በባህሪ በጣም ነፃነት እንዲኖረኝ እፈልጋለሁ። በሰዎች እንትን ውስጥ ኮንትሮል ውስጥ መሆን አልፈልግም እና በጣም ነው የሚያስጠላኝ። በቃ ይሄ መቀጠር የሚባለው ነገር አልወደውም ነበር እና ምናልባት እሰራዋለሁ ብዬ የማስበው እስከተወሰነ ጊዜ ድረስ ነበረ ብዬ ነበር የማስበው። እና ከቤተሰባችሁ ስትወጡ ግን ላይክ የሆነ የራሳችሁን ነገር ካላዘጋጃችሁ፣ የሆነ የራሳችሁን ነገር ቢውልድ ካላደረጋችሁ፣ የእናንተ የምትሉትን እዛ ነገር ላይ ቆማችሁ የምትሰሩት ነገር እስከሌለ ድረስ ሰርቫይቫል ነው የሚባለው። ሰርቫይቫል የሚባል ሞድ ውስጥ ከገባችሁ አንዴ አትወጡ። የእውነቴን ነው የምላችሁ፣ በጣም አስቸጋሪ ነው። የምትከፍሉት የቤት ኪራይ ካለባችሁ፣ የምትማሩ ከሆነ የምትኖሩ ላይክ ለመኖር የሚያስፈልጋችሁ ነገር ሁሉ መምጣት ስላለበት ስፔሻሊ የቤት ኪራይ ምናምን እነዚህ መሰረታዊ የሚባሉ ነገሮች ካሉባችሁ እመኑኝ ራሳችሁን ለመለወጥ ተከራይቶ መውጣት መጥፎ አይዲያ ነው። በጣም መጥፎ አይዲያ ነው። ምክንያቱም እኔ በራሴ ያየሁት ነገር ስለሆነ ቤተሰቦቻችሁ ላይ ሆናችሁ የተሻላችሁትን ነገር ሞክሩ። ምክንያቱም ብትወድቁ እዛው ነው። በተለይ እኔ አላውቅም፣ በተለይ ነፃነት የሚፈልግ ሰው ይሄ ተቀጥሮ መስራት የማይወድ ሰው ምናምን ከሆነ አላማችሁና እሳቢያችሁ በፍጹም እንደኔ በፍጹም ተከራይታችሁ እንዳትወጡ። አትሊስት እንደው ሀገር እንኳን ብትቀይሩ የምትኖሩበት የምታርፉበት የሆነ ዘመድ ላይ ሆናችሁ የራሳችሁ የምትሉትን የሆነ ህልማችሁን የምትፈልጉበት ቦታ ላይ ለመቆም ግዴታ እነዚህ ነገሮች ከእናንተ ማስወገድ አለባችሁ። ስለመብላት መጨነቅ የለባችሁም። የቤት ኪራይ ስለመክፈል መጨነቅ የለባችሁም። ስለ ትምህርት ቤት መክፈል መጨነቅ የለባችሁም። እነዚህ ነገሮች ካሉ ግን ግዴታ ምን ማድረግ አለባችሁ? ተቀጥራችሁ መስራት አለባችሁ ማለት ነው። ተቀጥራችሁ መስራት ማለት ደግሞ አንዴ አዲክሽን ነው የሚሆንባችሁ። በጣም ሀቢት ነው የሚሆነው። እንድትፈሩ ያደርጋችኋል። ያችን ገንዘብ እንዳታጡ፣ ሁልጊዜ በቃ ኢንሴኪውር እንድትሆኑ፣ በቃ ይሄን ካጣሁት እኮ ይሄን ማድረግ አልችልም፣ ይሄን ካጣሁ እኮ ይሄን ማድረግ አልችልም እያላችሁ እንድትጨነቁ ያደርጋችኋል። ስለዚህ በፍጹም ነገሮቻችሁን ሳታስተካክሉ ህልም ካላችሁ መድረስ የምትፈልጉበት ቦታ ካለ ተከራይታችሁ እንዳትወጡ። ይሄ እኔ ምክር ነው። ማለት ነው ብላችሁ እስፔሻሊ ግቢ ላይ ባላችሁበት ሰዓት፣ ምናልባት ዩኒቨርሲቲ ላይ ከሆናችሁ አይኖ የሆነ ውጥር አድርጎ የሚይዝ ነው የሚመስለው ሲስተሙ ምናምን። በትርፍ ሰዓታችሁ ምን እንደምትሰሩ ላይኖራችሁ ይችላል። እውነት ለመናገር ደግሞ እኛን ያሳደገን ሲስተም ራሱ ላይክ እንደዚህ ራሳችንን ቢውልድ እንድናረግ ምናምን በጣም ትንሽ ሰዎች ናቸው ያንን ክሉ የሚያገኙት። በጣም ትንሽ ሰዎች ናቸው። አእምሯችን የለመደውን ነገር ነው የሚኖሩ። ምንም አንወሻሽ፣ ያለመደውን ነገር መኖር አይችልም። አለስ እኛ ራሳችን ፕሮግራሙን እየቀየርን ቀስ እያለን እያላመድ ነው ካልሄድን በስተቀር በአንድ ሌሊት ምንም የሚፈጠር ነገር የለም። ስለዚህ በራሱ አክሰስን አለማግኘት፣ ለምሳሌ አሁን እንደሚባለው አይነት የኦንላይን ስራዎች ምናምን ለመስራት ምናምን በቃ ያለው ሞቲቬሽን ውስጥ ለመግባት ራሱ በትንሹ ጥሩ ስልክን ባይባል አትሊስት ስማርት ስልክ ሊኖራችሁ ይገባል። ትንሽ ከፍ ካለ ደግሞ ፒሲ ክሉ ያስፈልጋችኋል። በቃ አይምሯችሁ ይፈራል። በቃ እንዴት ይሆን ምናምን ይላል። አብዛኛው ሰው ካለበት ወዳለበት ነው ከዛው ማሊያውን ነው የሚቀያየረው እንጂ የተለየ ነገር የማይኖረው ነገር ምክንያቱ እሱ ነው። ስለዚህ አንዱ ትልቁ ነገር መጀመሪያ ስታርታፕ የሚባለው ነገር ላይ ወይም ደግሞ ይሄ መጀመሪያ ላይ ራሳችንን መስራት ላይ ነው ባይዘው ጊዜያችን የሚሄደው። አንዴ ከጀመርነው ነገሮች ከገቡን የሆነች ነገሯን ካየን ድፍረትን ካመጣን ሁሉም ነገር የተስተካከለ መሄዱ አይቀርም። ግን ያን ነገር ላይ ካልገባን ከእናንተ ዲማንድ የሚደረጉ ነገሮች፣ ከእናንተ የሚጠበቁ ነገሮች፣ ለምሳሌ ቅድም እንዳልኳችሁ አይነት ነገሮች መብላታችሁ የሚያሳስባችሁ ከሆነ፣ ማደራችሁ መቆየታችሁ የሚያሳስባችሁ ከሆነ ፈጥናችሁ ለማድረግ በጣም ከባድ ነው። እንደ አማራጭ
ቤት ተከራይቶ መውጣትን ለሁሉም ሰው አልመክርም። ለአንዳንድ ሰው ጥሩ ነው። እኔ ቤት ተከራይቼ ከወጣሁ 2 ዓመት ሆኖኛል። እኔ እንደኔ ሀሳብ ተቀጥሮ መስራት በጣም ነበር የምጠላው። አስታውሳለሁ ግቢ ያላችሁ ልጆች መቼም ታስታውሳላችሁ። ባንክ ምናምን ገብተን ምናምን ሲሉ ብዙዎቹ ኖ ነበር የምለው። እኔ ባንክ መግባት አልፈልግም። ምክንያቱም አስቡት 24 ሰዓት ሙሉ 24 ሰዓት አይደለም 12 ሰዓት ሙሉ የሆነ ቴብል ላይ ተቀምጣችሁ ሰው ሲመጣ እንትን ማድረጎች አትሊስት ወጣ ተብሎ የሆነ የሚሰራ ነገር እና ፈጣሪን እንደዛ ብዬ ጠይቀው ነበር። አሁን ያለኝ ስራ በእርግጥ እንደዛ ነው። የሆነ ቦታ መቀመጥ ምንድን ነው እሱ አንድ ቦታ ቁጭ ብላችሁ የምትሰሩት አይነት ነገር አይደለም እና እግዚአብሔር ይመስገን። ግን በፍጹም እንትን ማድረግ ይሄ አለ አይደለ የሆነ መሄድ የምትፈልጉበት ቦታ የሆነ ማድረግ የምትፈልጉት ነገር ካለ እኔ ከሰክሰሴ ተነስቼ አይደለም የምናገራችሁ ካላደረኩት ካላከናወንኩት ወይም ደግሞ ፌል ካደረኩበት ነገር ተነስቼ ወይም ደግሞ ካልሆነልኝ ነገር ተነስቼ ይሄንን ነገር የምናገረው እና በፍጹም ተቀጥሮ መውጣት ጥሩ አይደለም። አይሚን ቤት ተከራይቶ መውጣት ጥሩ አይደለም። ምክንያቱም ከእናንተ ብዙ ነገር ይጠበቃል። በቃ ምን ልበላችሁ ከዚህኛው 1 ቀን ጀምሮ እስከ 30 ድረስ ያለውን ቀን ራሳችሁን የማኖር ግዴታ ይኖርባችኋል። ያ ደግሞ የሚገርማችሁ እዚህ ምድር ላይ ራሱ መጥተን አይገርማችሁም የሆነ ለራሳችን መስጠት ያለብን ወይም ሰሞን ሊሰጠን የሚገባ ነገር ለመኖር የሚያስፈልገን ምንከፍለው ነገር አለ ማለት ይቻላል። እነሱን ነገሮች ለማድረግ መስራት ስለሚኖርባችሁ መቀጠር ስለሚኖርባችሁ እኔ ቀድማችሁ ቶሎ ከቤተሰብ መውጣትን በፍጹም አልመክርም። ቤተሰባችሁ ላይ ሆናችሁ ማጥናት ያለባችሁን ነገር በነገራችን ላይ ትምህርት መጨረስ ዲግሪ መያዝ ማለት ምንም ነው። ይሄ አልናገርም እኔ ምንም የማይጠቅም ስርዓት ውስጥ አልፎ እንደመምጣት ነው። የእውነት የማትወዱት ነገር ላይ ቆሞ እንደመምጣት ነው። እኔ አላውቅም። እኔ በእርግጥ ጥሩ በሚባል ሁኔታ ነው የጨረስኩት። ግን ምንም ያን ያህል የተለየ እናንተ ማይንድ ሴት ላይ የሚጨምረው ነገር የለም። አሁን ደግሞ ያለው ነገር ሁሉ ሩጫ ስለሆነ እዚህ እኔ ተከራይቶ ከቤት መውጣትን አልመክርም። የክፍለ ሀገር ልጆችም ከሆናችሁ ማድረግ ያለባችሁ ነገር እዛ ያላችሁበት ሶሳይቲ ላይ የሆነ የተለየ ነገር ለማድረግ ሞክሩና ከዛ በኋላ ከዛ አካባቢ ራቁ። በእርግጥ የተወለዳችሁበት የኖራችሁበት ቦታ ላይ መኖር ብዙም ሴፍ አይደለም። እውነት ለመናገር ሰው በሚያውቃችሁ ትላንት ልጅ ሆናችሁ አበራችሁን ቅማችሁ ይሄ አለ አይደለ በዛ ማይንድ ሴት ስለሆነ ሁሌም ኤክስፔክት የሚያደርጋችሁና የሚያያችሁ ከዛ ርቆ መሄዱ ጥሩ ሆኖ ሳለ ግን የሆነ የምትቆሙበት አትሊስት ስኪል አትሊስት ምንድነው ይሄ የምትተማመኑበት የሆነ ነገር እስከሌላችሁ በወድቅ እኮ እዚህ ላይ ነው የማርፈው ያው እግዚአብሔርን ማረፊያ ነው ግን በእርግጥ ብላችሁ እስከምትሉ ድረስ ከቤታችሁ አትውጡ። ምክንያቱም አንዴ ያ ነገር ከእኔ አሸንፈው የወጡ ብዙ ሰዎች አሉ። ከዚህ ነገር ውስጥ በጣም ብዙ ሰዎች ራሳቸውን እንትን አድርገው የወጡ ብዙ ሰዎች አሉ። ግን ደግሞ እንደዛው የዘላለም የቤት ኪራይ ባሪያ የሆኑ የዘላለም ይሄ በቃ ከወር ራሴን ላድረስ የሚል አይነት ሲስተም ውስጥ የገቡ ደግሞ ብዙ ሰዎች አሉ። ስለዚህ እኔ እንደኔ ተከራይቶ መውጣት ምንም የተለየ ጥቅም የለውም። ቤተሰባችሁ ላይ ሆናችሁ ሴትል ዳውን አድርጉ። ሴትል ዳውን ስል እነሱ ቤት ማለት ሳይሆን አትሊስት የሆነ ቤዝ ይኖራችሁ የሆነ ቆንጆ የሚባል ነገር ለራሳችሁ ማድረግ የምትችሉበት የሆነ አይነት መስመር ካስያዛችሁ በኋላ ብትወጡ ይሻላል ባይ ነኝ። እና እንግዲህ ይሄ እኔ ምክር ነው። ምንም አይነት ሪሰርች አልተደረገበትም ከኔ ሳይድ ነው። ስለዚህ ከፈለጋችሁ ሀሳቡን ልትገዙት ትችላላችሁ። አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ።